እንዳልኳችሁ የሚመጣ ወንድ ከተመቻችሁ ፊኛውን ትይዙታላችሁ ካልተመቻችሁ ደግሞ ፊኛውን ታፈነዱታላችሁ ማለት ነው ተግባብተናል አይደለ ይቅርታ የኔ እህት መጀመሪያ ግን ስለ ገንዘቡ አልተነጋገርንም እናቱ የመጣሽው የትዳር አጋር ፍለጋ ነው ወይስ ገንዘብ ፍለጋ ነው ገንዘብ ብልሽ ገንዘብ ትሰጪኛለሽ አልሰጥሽ የትዳር አጋር አይዞት አሁን የሚመጡት ወንዶች ስታያቸው አይደለም ገንዘብ ምግብ ሁላ ነው የሚዘጋችሁ እናሱ ጥሩ ነገር የመጀመሪያ ተወዳዳራችን እባክህ በክብር ከጓሮ ውጣ እሺ ተወዳዳራችን ስምህ ማን ነው አቤል ባላለው ብዙ ሰው ግን እንዴ ምን ልታረጊው ነው አይ አቤል የሚባል ኤክሳለ ይለዛ እና ምን ችግር አለው እኔ ዋይ ሆንሻለሁ እሺ አቤል ስራ ምንድነው ስራዬ እነዚህን የመሰሉ ቆነጃጅቶች መንከባከብ ነው ካፈነዳችሁ በስተቀር እንዴ ምን አደረኩሽ እኔት ምን በደልኩሽ ያስቀየምኩሽ ነገር አለ እንዴ ያወራው ነገር ስላልተመቸኝ ነው ያፈነዳሁት የማወራውን ሳይሆን ምን አረጋውን ነገር ነበር ማሰብ የነበረብሽ እሺ የኔ ወንድም ከህይወት አጋራ ምንድነው የምትፈልገው እኔ የምፈልገው ጨዋ ቤተሰቧን አክባሪ በማንነቷ የምትኮራ ቆንጆ ሼፕ ያላት እሺ የሀብት መጠንስ ምን ያህል ነው በገንዘብ ነው በንብረት በገንዘብ እንኳን የለኝም በንብረት በሱ ነው የሌለኝ እሺ አንድ ፊኛውን ያላፈነዳች እህታችን ትታየናለች ምን ፊኛው አልፈነዳ ብሎሽ ነው አይ አይደለም ተመችቶኝ ያላፈነዳሁት ምኑ አቋሙ ደስ ይላል መልኩም ቀይ ነው ስነ ስርዓት ያለው ልጅ ነው የሚመስለው በዛ ላይ ደግሞ እኔ ፍቅር ይበልጣል ብዬ ነው ማስበው በዛ ላይ ደግሞ የራሱ የሆኑ ንብረቶች አሉት አልሰማሽም እንዴ የለኝም እኮ ነው ያለው ውይ ነው እንዴ እሺ አሁን ደግሞ ወደ ቀጣዩ ወንድ እንሄዳለን እባክህ ቀጣዩ ወንድ በክብር ከጓሮ ውጣ ያው ዝም ብለህ ተመልከት ብቻ ምንድነው እንደዚህ በፍጹም አይቻልም እንፋስ ይሆናል ያፈንዳባቸው እንደገና ስጫቸው አይናችን ተነተነዳሉ ምን ማለት ነው ደግሞ እንደሉ ስጡኝ እንጂ ገና እኮ አልቆምኩም ኧረ አንተ በቃ ተረጋጋ አልረጋጋም አግባብ ባለው መልኩ ፊኛው እንደገና ስጫቸው እንደገና እንደግመዋለን ለምን ነው የሚደገመው በቃ አልፈለጉም እንዴት ነው የማይፈልጉኝ አንቺ እኔ እኮ ማለት ከዛፍ የገዘፍኩ ከኮከብ በላይ ማበራ ከመብረቅ በላይ የደመኩ ሰው ነኝ ምንድነው ያልኩት አሁን ድጋሚ ታስጀምሪ እንደሆነ አስጀምሪ በቃ ሻንተ ሄድን ፊኛውን ሰጣችኋለሁ ይኸውልህ አሁን ካፈነዱት ግን አፈነዱት ነው እሺ አታሟርቺ አንቺ ሟርተኝ ማን ነበረ ሴት ልጅ እርጋታ ተወዳለች ያለው ገና ሳይሆን እኮ ነው ፊኛውን ያፈነዱት አይተውህማ ነው እንደ ኮባሽቁ ተርም ያረጉት አረ በእናትህ ናውጣ አይ በክብር ጥሪ እሺ በክብር ናውጣ እንዴ ቆይ ከዚህ በፊት እንተዋወቃለን ቆይ እስቲ አንዴ ቢያንስ ፊኛውን ለምን እንዳፈነዱት እንጠይቃቸው ለምንድን ነው ፊኛውን ያፈነዳችሁት እድሜው ፊቱ ምንም ማሳመኝ ምክንያት አይደለም እንደገና እንደግመዋለን አረ ምንድነው በቃ ፊኛ አልቋል በባዶም ቢሆን እንደግማለን በባዶ ማን ይደግማል እሺ ሁለታችንም አንድ ላይ እንወጣለን ከዛ በኋላ በስነ ስርዓት ተዋውቀን ቁርስ ምናምን በልተን ስልክ ተቀያይረን ነው የምትሄዱት ስጠሪን ሁለታችንን አንድ ላይ ጥሪን እሺ እና የትኛዋ ተመቸች አራቱ ቀስ በል እንጂ ምንድነው የሚያንገበግብህ ሲኮች እኮ ናቸው እንዴ ወደ ነው የምትሄዱት ናችሁ